አብዛኛው ሰው ህይወቱ የማይቀየረው ለምን ይመስላል? ሰነፍ ስለሆነ፣ አቅሙ ስለሌለው፣ ወይስ ስለማይፈልግ? በጭራሽ አይደለም፣ በራሱ ላይ ጨካኝ መሆን ስላልቻለ እንጂ። ብዙዎቻችን ስኬታማ መሆንና መለወጥ እንፈልጋለን፣ ነገር ግን ለውጡ የሚጠይቀውን መስዋዕትነት ለመክፈል የሚያስችል ወኔ የለንም። ዛሬ የምነግርህ ነጥቦች ለጆሮ አይመቹም፣ ስሜትንም ሊጎዱት ይችላሉ። ነገር ግን በሚቀጥሉት 30 ቀን ውስጥ የቆየ ማንነትን ሰብረህ አዲስ ሰው፣ አዲስ ማንነት መገንባት ከፈለክ እነዚህን 5 የጭካኔ ውሳኔዎች አሁኑ ልትወስን ይገባል። እስከ መጨረሻው አብረኸኝ ከቆየህ በአንድ ወር ውስጥ ብቻ የማይታመን ማንነት ለመላበስ የሚያስችልን ቁልፍ ታገኛለህ። እስከ ቪዲዮ መጨረሻ አብረኸኝ ቆይ። ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። አንደኛ፣ ስሜትን መግደል። የመጀመሪያውና ዋነኛው ውሳኔ ስሜትህ የውሳኔ መሪ እንዳይሆን መከልከል ነው። ስኬታማ ሰዎች ስሜታቸው እስኪመጣ አይጠብቁ፣ ምክንያቱም ሙድ ወይም ስሜት እንደ አየር ሁኔታ ተለዋዋጭ ነውና። ለምሳሌ ጠዋት 11 ሰዓት ላይ ተነስተህ ጅም ለመሄድ ወስነህ ሊሆን ይችላል። አላርም ሲጮህ ስሜትህ አልጋው ይሞቃል፣ ትንሽ ተኛ ይልሃል። በዚህ ሰዓት ነው ጭካኔ የሚያስፈልገው። ከስሜትህ ተቃራኒ መወሰን፣ መራመድና ማድረግ መጀመር አለብህ። ማድረግ ያለብን የምናደርገው ስሜታችን ላይ ተደግፈን ሳይሆን ስለሚያስፈልግም መሆን አለበት። ሁለተኛ፣ አይ ወይም ኖ የማለት ጥበብ። ለሁሉም ሰው እሺ ማለት የራስን ዓላማ በገዛ እጅ እንደመግደል ነው። አስታውስ፣ ሰዎችን አይሆንም ለማለት ስትፈራ ለራስህ ህልሞች ራስህ እንቅፋት እየሆንክና መንገድ እየዘጋ ነው። ለጥቃቅንና ጊዜያዊ ደስታዎች ኖ ስትል ለትላልቅና ዘላቂ ስኬቶች እየታዘዝክ ወይም እሺ እያልክ መሆኑን አስታውስ። ሶስተኛ፣ ለራስህ 100% ኃላፊነት መውሰድ። ወቃሽና አማራሪ መሆንን ዛሬውኑ አቁም። መንግስትን፣ ቤተሰብን፣ የኢኮኖሚ ሁኔታን ወይም እድልን መውቀስ የደካሞች መደበቂያ ነው። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ በምንም አይነት የህይወት ውጣ ውረድ ውስጥ ብታልፍ እነዚህ ሁሉ ነገሮች ለአንተ ህይወት ተጠያቂ መሆን አይችልም። አሁኑኑ ለህይወትም ሙሉ ኃላፊነት መወስደው እኔ ነኝ ብለህ ወስን። አራተኛ፣ ጊዜ ህይወት መሆኑን ልብ በል። ጊዜ ወርቅ ነው የሚባለው አባባል ለጊዜ ያለንን ግምት ዝቅ ያደርገዋል። ለምን ካልን ወርቅ ቢጠፋ በጥረታችን ልንተካው እንችላለን። ጊዜ ግን አንዴ ካመለጠ ዳግም የማይመለስ የህይወት ትንፋሽ ነው። የምታሳልፋት እያንዳንዷ ሰከንድ ዝም ብላ የምታልፍ ቁጥር አይደለችም። ከህይወት ባንክ ላይ እየተቀነሰች ያለች የማትተካ የህልውና ክፍያ እንጂ። ጊዜህን በከንቱ ነገር ስታባክን እድሜህን በገዛ እጅ እየቆረስክ እየሰጠ መሆኑን አስታውስ። ለራስ ክብር ካለህ ጊዜህን ለማይረቡ ነገሮች አትገብር። ጊዜህን ለቁም ነገር መዋል ማለት ለራስ ዋጋ መስጠት ነውና። አምስተኛ፣ ራስን ያለ ርህራሄ መገምገም። ሌላ ሰው መጥቶ እንዲወቅስህ እንዲመክርህ አትጠብቅ። ራስህ ለራስህ ጨካኝ ዳኛ ሁን። ለምሳሌ በየቀኑ ማታ ወደ መኝታ ከመሄድ በፊት ዛሬ ያሳለፍኩት ቀን ለምመኘው ትልቅ ሰው የሚመጥን ነበር ወይስ አይደለም ብለህ ጠይቅ። መልሱ አይደለም ከሆነ በራስህ ላይ ፍረድ፣ ተጸጸት፣ ለነገው ዝግጁ ሁን። ካልሆነ ግን ራስህን መገምገም ስታቆም ማደግም አብሮ ያቆማል፣ መለወጥ እንዳማረ ይቀራል። እንግዲህ እነዚህ 5 ውሳኔዎች ቀላል አይደሉም። ከባድ የውስጥ ትግልና ህመም አላቸው። ነገር ግን ወዳጄ፣ ይህ ህመም የአንድ መለወጥ የሚፈልግና ስኬትን የሚሻ ሰው የምጥ ህመም ነው። ያለ ስቃይ ለውጥ የለምና። በሚቀጥሉት 30 ቀን ውስጥ እነዚህን ነጥቦች ያለምንም ማመንታት ከተገበርካቸው ከአንድ ወር በኋላ የምታገኘው ሰው ዛሬ ካለው ማንነትህ ጋር ፈጽሞ አይገናኙ። ቃል እገባልሃለሁ። እነዚህ ውሳኔዎች ህይወትህን ይቀይሩታል። ቪዲዮ ጠቃሚ ሆኖ ካገኘው ላይክ እና ሰብስክራይብ በማድረግ ድጋፍን አሳይ። በቀጣይ ሳይኮሎጂ እና የስብዕና እድገት ቪዲዮ እስከምንገናኝ ቸር ያቆየን።